ሰላም ቤተሰብ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናሌ። ላይክ እና ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ። እንዴት ናችሁ? ዛሬ ይዤ የመጣሁት ቪዲዮ እንዴት ነው ሚዲያ ላይ ብር መስራት የምንችለው። ሚዲያ ላይ ብር እንደሚሰራ ታውቃላችሁ? አውቃለሁ። ምን እያለ እናቄለን የምትሉት ታውቃላችሁ፣ ግን እንስራ ነው ዛሬ ርዕሴ። ሚዲያ ላይ ነገ ዛሬ ሳትሉ ክፈቱና እንስራ። የዩቲዩብ ቻናል ክፈቱ። የቲክቶክ አካውንት፣ የቢዝነስ አካውንት ክፈቱበት። ፌስቡክ ላይ ብዙ ተከታይ ያላችሁ ሰዎች ሞኔታይዝ ጠይቁና ብር ይክፈላችሁ። እኔ ፌስቡክ ላይ 10,000 በላይ የሚከተላቸው ሰዎች አሉ። እንደዛውም ብለው ብዙ የሚፖሰቱ ማለት ነው፣ ግን ዜሮ ብር አይቀበሉም። ፌስቡክ 5500 5000 እይታ ካለ ብር ይከፍላል። እናንተ እየተጠቀማችሁበት አይደለም። ይኸውላችሁ አሁን ያለፈው አልፏል። ሚዲያ ላይ መስራት የምትፈልጉ ሚዲያ ላይ ብር እንደሚመጣ ሁላችንም እያወቅን እስከዛሬ ስንት ዓመት ሙሉ እኔ ለራሴ ሚዲያ ላይ ሁሉም ሰው ብር እንደሚሰራ ቃለሁ፣ ግን ደግሞ ሚዲያ ላይ መውጣት አልፈልግም ነበረ። የዚህን ያህል ቦታ አልሰጠሁትም ነበረ። ግን አሁን ሳየው ከአረብ ቤት ሚዲያ ላይ መስራት ያዋጣል። ሚዲያ ላይ የራሳችሁን የሆነ ነገር ይዛችሁን እንቷልና ስሩ። በቃ መስራት እንደስኛ ላስረዳችሁ፣ እውነት እንደስኛ ላስረዳችሁ። አሁን እኔ አሁን የምመክራችሁት በእናንተ ቦታ ሆኜ ነው። አሁን ሌላ ሰው ስለ አረብ ሀገር ሲያወራ ተመችቶ ተደላጅሎ ከሆነ ቦታ ላይ ሆኖ ወይም አልፎለት ምናምን እንደዚህ ጥሩ ቦታ ላይ ሆኖ የሚመክራችሁት። እኔ ግን እናንተ ካላችሁበት ቦታ ሁላችሁም፣ እኔ ስልክ ብቻ ነው ያለኝ፣ ምንም ነገር የለኝም። ሁላችሁም ያላችሁበት ህይወት ደረጃ ነው ያሉት። አረብና ያለሁት ግን አሁን የሚለየን ነገር ቢኖር የዩቲዩብ ቻናል አለኝ፣ እየሰራሁ ነው፣ ህይወቴ ለመቀየር እየሞከርኩ ነው። 2300 ተከታይ አለኝ። ይሄን በቀላል አይደለም ያመጣሁት። ብዙ ሞክሬ ለፍቼ ነው ያመጣሁት። እርግጠኛ ነኝ ከዚህ በላይም እንደማመጣም እንደምሰራም እና እኔና እናንተ የሚለኝ ይሄ ብቻ ነው። እናንተም ዛሬ አሁን እየጋችሁ ነው አይደለ? እኔና አይታችሁ ሲጨርሱ ሌላ ቪዲዮ ሄዳችሁ ተከፍታላችሁ፣ ሌላ ኮሜንት ታነባላችሁ፣ ሌላ ፖስት፣ ሌላ ኮፕሊክ፣ ሌላ ታፕታፕ ውስጥ ትገባላችሁ። በቃ አሁን እየጋችሁ ነው። አቋርጣችሁ ሂዱና ዩቲዩብ ቻናል ክፈቱ። ስለ ዩቲዩብ ቻናል ለመክፈት ዩቲዩብ ላይ ጎግል ላይ ሰርች አድርጉ። ዩቲዩብ ላይ ብዙ ስለ ዩቲዩብ የሚያስተምሩ አሉ። እኔ ዩቲዩብ ሲከፍት ማንም በገዛ ማንም ጋር አለም እራሱ የከፈትኩት ራሴ ጀመርኩ ስራውን። ይኸውላችሁ እናንተ ማድረግ ያለባችሁ ነገር ፍላጎት ይኖራችሁ። ፍላጎት ዋይፋይ አለ፣ ሰዓት ደግሞ አለና አንወሻሽ። አረብ ሀገር ያለን ሰዎች ሰዓት የለንም፣ ጊዜ የለንም። አለን ስልካችንን እንደዚህ ጨንፍረን ነው የምንውለው። ስልካችንን የሚጠባልን ነው የሚመስለው ስልካችንን። በቃ ስልካችንን ይዘን ነው የምንንቀሳቀሰው አይደለ? ማታ እኔ አሁን ቪዲዮ እየቀረጽኩ ያለሁት የእንቅልፍ ሰዓቴን ትቼ ነው። የእንቅልፍ ሰዓቴ 1 ሰዓት ወደ ኋላ አድርጌ ቪዲዮ በቀርጽ ምን ችግር አለው? ለነገ ከሆነ ምን ችግር አለው? ነገ እቀየርበታለሁ ብዬ ካሰብኩ ምን ችግር አለው? እናንተ አስቡት፣ ዝም ብላችሁ አስቡት። 20 ዓመት አረብ ሀገር እየሰራችሁ ነው። 20 ዓመት አረብ ሀገር ሰርታችሁ ጉልበታችሁ ደክሞ የሁላችንም እንኳን የጉልበት ስራ እንደዚህ እየደከምን እየሰራን ማንኛውም ሰው አስቡት። በ20 ዓመታችን ሳውዲ ብንመጣ ወይም ማንኛውም አረብ ሀገር በ20 ዓመትሽ ብትመጪ 20 ዓመት ነው 40 ዓመት ትልቅ ነው የምትሆኚው። የጉልበት ስራ እዛ የተጨመሩት ምን ስራ አሰሪ። ስለዚህ አንድ ቀን ያንን ስራ ትተሽ ቁጭ ብትይ ትተሽ ወደ አገርሽ ብትገቢ ያን ገቢ ይቋረጣል። ያን ገቢ ዛሬ ነገ አይልም። ዛሬ ከአረቦቹ ቤት እግርሽ ከወጣ ገቢው አብሮ ነው የሚወጣው። ካላስ ምንም ነገር የለም። 20 ዓመት ሰርታለይ ጥሮታ አይባልም። ይሄን ያህል ዓመት አገልግላለይ ጥሮታ የለም። ምንም ነገር ስትወጪ ሁሉም ገቢ ጸጥ ይላል። ምንም ማሰብ ያለባችሁ ይሄ ነው። እዚህ ሳውዲ አረቢያ ብዙ ዓመት ብትኖሩ ዜግነት አይሰጣችሁም፣ ጥሮታ አይሰጣችሁም፣ ማንም እናንተን አይደግፋችሁም። ኢትዮጵያ ስትገቡ ሰውነታችሁ ይደክማል፣ ማንም አያግዛችሁም፣ ማንም ከጎናችሁ አይሆንም። ስለዚህ ማንም አረብ ሀገር መጥቶ የተቀየሩ ትንሽ ሰዎች ናቸው የማውቀው። እነዛም የተሻለ መንገድ መርጠው በዚህኛ በምንለፋበት መንገድ እነዛ የተቀየሩ ልጆችም
የተሻለ መንገድ ፈልገው የተሻለ መንገድ መርጠው ወጥተው ነው እሺ፣ እንጂ እንደኛ አሁንም እንዳለንበት እኛ አረቦች ቤት እንደምንሰራ ቢሆን እነሱ እዛ ናቸው። ማንም በጉልበት ስራ ሰው አይቀየርም። በጉልበት ስራ ቢሆን ገበሬ ይቀየር ነበር። አስቡት እስኪ እናንተ አስቡት። ገበሬ ማለት ነው ጧት ይወጣል፣ ጨለማ ሲለብስ ነው ወደ ቤቱ የሚገባው። ግን ህይወቱ ይቀየራል? አይቀየርም። እንደው በስንት ዓመት እንኳን ተቀየረ ቢባል ሁለት በሬ ካለው በስንተኛው ዓመት ለፍቶ ሶስተኛ በሬ ነው የሚያመጣው። የጉልበት ስራ ለማንም አይሆንም። የጉልበት ስራ እኛ ሆነ ስንት ዓመት ሆነን እየሰራን ነው፣ እየኖርን ነው። እንደውም እየኖርን አይባልም። አረብ ሀገር ያለ ሰው እየኖር አይደለም። ለመኖር ለምሳሌ አስቡት፣ አውሮፓ ሀገር በሌላ ሀገር ስደት የሚኖሩት አረብ ሀገር ውጭ ያሉት እንደ ዜጋ ይቆጠሩና ዜግነት ይሰጣቸዋል። ህይወታቸውን አግብተው ወልደው ህይወታቸውን ይቀጥላሉ። አረብ ሀገር ያለነው አረብ ሀገር ያለነ ሰዎች ማለት ነው ለነገ ለማይቋጠር ገንዘብ ነገ ኢትዮጵያ ስገባ መቼ እንደምትገቢ ለራሱ አታውቂውም። አስበሽም አታውቂም። ብታስቢም አይሳካም። ግን ነገ ምን እናድርግ? ኧረ ቤተሰብ እንንቀሳቀስ። እውነት ማለት ነው እውነት ለመናገር ሚዲያ ላይ ማንኛውም ሰው ሚዲያ ላይ ሲመጣ መጀመሪያ ላይ የሚያደርጉት ምንድን ነው? የአረብ ሀገር ሴት አረብ ሀገር መዳም ቅመም። እኔ እንደውም እንደዚህ ቃል የመዳም ቅመም ሲባል እንደሚያናድደኝ ነገር የለም። በጣም ነው የሚጠቀሙብን ነው። የአረብ ሀገር ሴት እኮ ጀግና ናት። የአረብ ሀገር ሴት ጀግና አይደለም እያልን አይደለም፣ ግን ይሄ ጀግንነት የትም አያደርሰንም። ይኸውላችሁ አንድ ሰው ጀግና የሚባለው በዛ ጀግንነት የሆነ ነገር ሲያደርግ ነው። ይሄኛ ጀግንነት የትም አያደርሰንም፣ ህይወታችንን የሚያሳጣን ነው። ማንም ይመጣና ሚዲያ ላይ ታዋቂ መሆን ሲፈልግ ሰለኛ ይሰራል። እኛ ደግሞ ኮሜንት ስንልከሰከስ ሼር ስናደርግ ያነሱ ታዋቂ ይሆናል። ቀጣይ እኮ አንዲት ያቺ የመዳም ቅመም ብሎ ያወራላት ሴት መጥታ የሆነ ነገር ብጠይቀው ቸክ አያረጋትም። ከመጀመሪያው እኛ እንደ መሰላል ነው የሚጠቀሙት ነው። እኛ እንደ መሰላል ይጠቀማሉ። ኋላ ሲደርሱ ዝራዋ ያዩና እኔ አሁን ልክ እንደናንተ አረብ ቤት ተቀምጬ ያለ በእጄ ስልክ ብቻ ነው፣ ስልክና ዋይፋይ ብቻ ነው አለ። ከፍቼ ህይወቴን ለመቀየር ምን እየሞከርኩ ነው። እናንተም ክፈቱና ሞክሩ። በሙከራ የሚቀር ነገር የለም። በቃ ሞክሩ። ለምሳሌ አሁን አንቺ ሚዲያ ላይ ከፍተሽ ስራ ለመስራት ሞክሪ። ባይሳካ ምንድነው የምትከስሪው? አከስሪም። ግን ስሞክሪ ልታገኙ ትችላለሽ። ሞክሪ። ማንኛውም ሰው በቃ እንዴት አድርጌ አሁንስ እንታርጊ ያኔ እኔ ያሰብኩት ያለሁት እንታርጊ ባደረስኳላችሁ ማስረዳት የዛን ያህል አይደለሁም። እኔ ሚዲያ ላይ የዛን ያህል ምሳሌ ማልቆየው ብዙም አይደለም፣ ግን በቃ ሞክሩ። በቃ የዘፈን ወሬ ማሞቂያ ሆነን ቀረ ነው። በጣም ነው የሚያሳዝነው። ይኸውላችኋል አውቃለሁ እኛ ኢትዮጵያ ፊልም የሚሰሩት እኛ ነን የምናየው፣ ድራማ የሚሰሩት እኛ ነን የምናየው፣ ዩቲዩበሮችን እኛ ነን የምናየው። እኛ ምንም ጊዜ የለንም አትበሉ። ከዛ የእጅ ስራ ስፈልጉ አበባ ስሩ፣ ስፈልጉ ጨርቅ ስፌት ተማሩ፣ ስፈልጉ ዲዛይን ተማሩ፣ ስፈልጉ ስዕል ሳሉ፣ ስፈልጉ ማንኛውንም ነገር ብቻ ራሳችሁን በሆነ ቦታ ላይ አስቀምጡት። ስፈልጉ ምግብ አሰራር ሶሻል ሚዲያ ላይ ተከታተሉ፣ ስፈልጉ ሜካፕ ስራ ተማሩ። ማንኛውም ነገር ለእናንተ ይጠቅማቸዋል። ነገኛ ኢትዮጵያ ስንገባ የምንመረኮዝበት ከዚህ ከሻም እንደዚህ ቤት ከማጽዳት ማጠብ፣ ልብስ ከመተኮስ የተሻለ እውቀት ሊኖረን ይገባል። ይህ አሁን የነገርኳችሁ ትላልቅ እውቀት ትላልቅ ቦታ የሚያስቀምጠን ሆኖ ሳይሆን ነገር ግን ከመውደቅ ይታደገናል። ሜካፕ ስራ አሁን ቁጭ ስትሉ ስልካችሁን ከፍታችሁ ሜካፕ ስራ ብትፈልጉ በስልካችሁ ሙያ ተማሩ። ሚዲያ ላይ መስራት ለምትፈልጉ ደግሞ ቻናልም ሆነ ማንኛውም ነገር ክፈቱና እንስራ ባይ ነኝ። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ ሸር አድርጉ። አመሰግናለሁ እዚህ ድረስ ስላዳመጣችሁኝ። ላይክ እና ሰብስክራይብ አድርጉ። ድጋሚ በሌላ ቪዲዮ እመጣለሁ ሰፋ አድርጌ። ባይ ባይ።